ነሽ እናቴ? እስከ መቼ ነው ግን እንደዚህ የሰውን ወሬ ፈርተን ስልክ ዘግተን 10 ቀን የምንቀመጠው? እባክሽ ልጄ ማያዬ እባክሽ አባትሽን እኮ አታውቂውም አንቺ። እባክሽ ትንሽ ጊዜ ታገሽኝ እባክሽ። እስከ መቼማ ይሄ ሁሉ አመት የለፋውበትን ስራ ትቼ እስከ ዛሬ ስጠብቀው የነበረው እድሜ ልኬን ስጠብቀው የነበረው እውነታ ትቼ እንዴት ነው እንደዚህ ተረጋግተን ልንቀመጥ የምንችለው? እባክሽ ልጄ እባክሽ የአባትሽን ኃይለኝነት አንቺ በፍጹም አልገባሽም። ትንሽ ጊዜ እባክሽ። ልክ ነሽ እኮ እናቴ፣ ግን በቃ የሚመጣውን ነገር ሁሉ መጋፈጥ አለብን፣ ግዴታ ነው። በዚህ ሁኔታ ልንቀጥል አንችልም። ታውቂያለሽ ያን ሁሉ የለፋውበትን ያለአባትን ያሳደግሽን ያን ሁሉ የለፋውበትን ስራ ትቼ ቁጭ ብያለሁ። እድሜ ልኬን ስጠብቀው የነበረን እውነታ ትቼ እድሜ ልኬን ስጠብቀው የነበረ ማንነቴን ትቼ እንዴት ተረጋግቼ መቀመጥ እችላለሁ? ማያዬ እባክሽ ይሄ ሁሉ እውነታ ጠፍቶኝ ይመስልሻል? እስከ ዛሬ ዝም ብዬ እሳቱን አዳፍኜ የቻልኩት እውነታው እኮ ጠፍቶኝ አይደለም። እባክሽ ትንሽ ጊዜ አንድ ነገር ያደርግብኛል ብዬ ፈርቼ ነው። እባክሽ። ልክ ነሽ እኮ እማ፣ ግን እስቲ ያለንበት ሁኔታ ተመልከች። የሰውን ኮሜንት ፈርተን ይኸው ስልካችን ዘግተን ከተቀመጥን 10 ቀን አልፎናል። እስከ መቼ ነው ታዲያ በዚህ ሁኔታ የምንቀጥለው? መውጣት አለብን። ሪስክ ወስደንም ቢሆን መውጣት አለብን። እሺ እንግዲህ ምን አደርጋለሁ? እምቢ ብለሽኝ የለ ራስሽን ጠብቂ፣ እግዚአብሔር ይከተልሽ። ስልክሽንም ቀይሪ፣ አለባበስሽን ማንነትሽን የማይታወቅበትን ነገር በሙሉ አድርጊ። መቼም ማሰሪያ አላስቀምጥሽ። ፈቀድሽልኝማ፣ አመሰግናለሁ። ስለኔ አታስቢ እሺ። ሁሉን ነገር ቀድሜ አስቤበታለሁ እና እንዳልሽኝ አደርጋለሁ። ሄሎ እማ፣ እንዴት ነሽ? አዎ የአዲሱ ስልኬ ነው። ይሄ ስልክ ከኔና ካንቺ ውጭ ማንም ሊያውቀው አይገባም። ለማንም እንዳትሰጪ። አዎ ለዮሴፍም ቡን እንዳትሰጪ። ወይኔማ በቃ መጣ። ማነው? እንዴት ነሽ? እንዴት ነህ? ሰላም ነው? እንዴት ነው? ሰላም ነው? ግባ። እሺ ምን ይምጣ? ሻይ ቡና? ሁሉንም ወስጄ ነው የመጣሁት። ለመሆኑ ማያ የት ሄዳ? አትውጪ እያልኳት አሁን እምቢ ብላኝ ወጣች። ስልኳ እኮ ዝግ ነው። አሁን ድንገት የሆነ ነገር ቢፈጠር በምንድን ነው የምናገኛት? እኔ እንጃ፣ እዚሁ ቅርብ መሰለኝ። እኔ በጣም ግራ እየገባኝ ነው። ማለት እስከ መቼ ድረስ? እንደ ቀልድ ቢያንስ ከ10 ቀን በላይ ሆናችሁ ቤት ዘግታችሁ ስልካችሁን ዘግታችሁ እስከ መቼ? ምን ይደረግ ብለህ ነው? እሷም እኮ ያጋጠማትን ነገር መቋቋም አቅቷት ነው። ይገባኛል፣ ግን እስከ መቼ? ቢያንስ የሆነ ነገር እንኳን ተመካክረን መፍትሄ እንዳናበጅለት ለአይን ጠልታኛለች። ቆይ እኔ ምንድን ነው ያደረኳት? ከጉዳዩስ ጋር ያለኝ ተዛማችነት ምንድን ነው? አይ ልጄ ምን ይደረግ ብለህ ነው? እሷ አስወዳው አይደል? በእውነት ግራ ገብቶኛል። ለነገሩ መፍትሄ ለማግኘትም እኮ መነጋገሩ መፍትሄ ነው። ተነጋግረን ተመካክረን ቢያንስ የተሻለውን ነገር ማድረግ እንችላለን። እሷ የምትሄድበት መንገድ ግን ፍጹም የማላውቃት ማያን የሆነችው። እኔ ማለት ለእሷ ምን እንደሆንኩ ታውቃለች፣ እሷም ማለት ለእኔ ምን እንደሆነ አውቃለሁ።
አሁንማ ለአይን ሁሉ አስጠልቻታለሁ። እንደዛ አትበል። ካንተ ጋር አይደለም ችግሩ። አንድ ነገር ከጀመረች ሳትጨርስ ማቆም እንደማትወድ ከኔ የበለጠ አንተ ታውቃለህ። አውቃለሁ፣ ግን ይሄ እንደ ከዚህ ቀደሙ ያለ አይደለም። ከበድ ያለ ብቻዋን የምትወጣው እንዳልሆነ ጠንቅቃ ታውቃለች። ደግሞ ስትጀምር እኮ ተመካክረን የጀመረችው። ለምንድን ነው እስከ መጨረሻ ድረስ አብረን እንድንሄድ የማትፈልገው? ምናልባት የኔ እገዛ ላስፈለጋት ሊሆን ይችላል። ግን ለምንድን ነው የምትዘጋኝ? ምን አረኳት? ትንሽ ጊዜ ብቻ ስጣት። ሁሉንም ትታ ወደ ራሷ ትመለሳለች። እንዴ ዛሬ ደግሞ የሴፍን ሰላም አትይውም እንዴ? አልኳችሁ አይደል? እሺ ፍቅርዬ፣ ትናንትና ማታ ተገናኝተን እንዴት ነው ይሄ ነገር? የትናንትና ማታ ብቻ በቂ ነው። ፉል ማዳ ስለሚሻል ማታ ማታ እንጂ እንደስ እንደምን ታውቂያለሽ። ወደ መኝታሽ ከወጣሽ በኋላ የምታወሪ ወሬ ትናንሽ እየፈራሁ በፊት በአይን ነበር። አሁን ደግሞ ስንቀራረብ ያለ ፍቅር ውስጥ እየገባሁ ነው ይሰማል። ስመታሽ ልቀቀኝ። ቢያንስ እንኳን ማለት ነው ትዕግስት ሰጥተሽ አይደል? ምን ፈልገህ? ቆይ ተጀምሮ እየተከታተልኩኝ ነው አይደለም? እሺ ስትሽ ይላል። ከዚህ በኋላ ስትከታተለኝ የሚደርስብን ነገር እያሰብሽ። ኧረ ተይ በፍቅር አንዳንድ ጊዜ ግርም ይለኛል። ማለቴ ስታመናጭቂ ምናምን ከጎናችን የሚሄዱ አካባቢ ላይ ያሉ ሰዎች እንዳሉ እንኳን ቆጥሬ እንደማላውቅ ነው እና ወደኋላ ተመልሼ ያሳለፍነውን ጊዜ ሳስታውስ እንደዚህ ብቻ ይስቃል። አንቺም እኮ አይበገሬ ነበርሽ። ምን ፈለግ ተመልስ አበዛው እኮ አሁንስ ምን በአባትሽ አርበኛ ሳትሆን ኩራት እንኳን ከዛች ግን በጣም ብዙ ደጅ እንዳስጠናሽ እኔ ደግሞ አሳይሻለሁ። ጆሲ ወይ አሁን የምትላቸው ነገሮች ሁሉ ናቸው። እባክህ እንዳትወራብሽ። ፍቅር እየተጠራን ማለት የሚያጠራጥር ነገር የሚለያየትሽ እንደዛ ይሆን ኦኬ። የመጀመሪያ የቀረብኩት በፍጹም ማለት ምናልባት ስለ ጋሼ ምናምን ስጠይቅሽ ልብሽ ተጠራጥሮኝ ከሆነ ያኔ ስለ ጋሼ እኮ የምጠይቅሽ ለምን እንደሆነ ታውቂያለሽ? ፍቅር ማለት ያው ወደፊት ተጋብተን ልጆች ወልደን አይደለ መኖር ማለት ደግሞ ሽማግሌ የሚላከው ጋሼ ጋር ማለት ታዲያ የጋሼን እኮ ባህሪ የሚውሉበትን የስራ ቦታቸውን የት እንደሚያዘወትሩ ምናምን ካላወቁ እኮ ወራ ርቀት ከሄድን በኋላ ሽማግሌ ስልክ የለም እጄን አልሰጥም ምን ሆናለሁ። ስለዚህ የጋሼን ባህሪ በደንብ አድርጌ እያጠናኋቸው ለዛ ነው እኮ የምጠይቅሽ ስለ ጋሼ። ደግሞ አትጠራጠሪ። በጣም ስለ ጋሼ ካነሳህ ጋሼ እኔ ትምህርቴን ጨርሼ ተመርቄ የእሱን ካምፓኒ ካሳደርኩ በኋላ እንዳገባ ፈልገው እሱ ነግረሽኛል። ችግር የለውም። ትልቁ ነገር እኮ ፍቅር አሁን አንቺ ከልብሽ ወደሽ ነው እኔም ደግሞ እንደወደድኩሽ ታውቂያለሽ። በቃ እሱ እኮ በቂ ይበቃናል። እሱ አይደል እና እንደማስብ ታውቂያለሽ ወደፊት አንቺ ተጋብተን አንቺን የመሰሉ ቆንጆ ልጆች ወልደሽ ግራና ቀኝ ልጃቸውን ይዘን ሚክስ ማድረግ
እሰይ እናት አባት እንቅ ይመስለኛል። ደግሞ ትምህርትሽን መጨረስ አለብሻል። በቃ ትምህርትሽን ከጨረስሽ በኋላ አይደል እሳቸውስ መዳን የሚፈልጉ በርቺ። እሺ ደግሞ ይሄ ጥርጣሬ ምናምን ነገር ውስጥሽ እንዳይፈጠር በጣም ነው የምወድሽ። እኔ እወድሃለሁ። ሳልነሳ ይቅርታ። ትንሽ ሰላም ነሽ? ይቅርታ እና የሆነ ነገር ብሰጪ። እሺ እህቴ የሆነ ነገር ታስቢ። እና እዚህ ቦታ መጠሬ አናደደሽ መሰለኝ። ያው ለምን እንደፈለግኩሽ ገብቶሻል አይደል? መጀመሪያ ይቅርታ እንደዚህ አይነት ቦታ ስለተጠቀምሽ። በስልክ እንደነገርኩሽ የኔና የማያ ጉዳይ በጣም አደገኛ በርቃው ስለሆነ በጣም ከምልሽ በላይ ልቤን እየሰማች ምን እንደማደርግ አለች። አሁን የማያመጣችው ባህሪ በቤታቸው እንኳን ሲሄድ አይኔን ማየት አትፈልግም። ከእናቷ ጋር ቁጭ ብዬ እያወራሁ ቢያንስ ለሰላምታ እንኳን አይኔን ጠርታለች። ነገሮቹ እባክሽ በጣም እንደምትዋደዱ የልብ ጓደኛ እንደሆናችሁ እኔ ጓደኛ ነሽ። እባክሽ ቢያንስ አንድ ደቂቃ እንኳን ስንታ ምን እንደሆነ ጥፋት ነው። ችግር የለውም። አንተ ለዚህ ደረጃ መጨነቅ የለብህም። ከእሷ ጋር ያለውን ነገር እኔ እጨርሰዋለሁ። ይሄን ያህል ድረስ አንተም ራስን ማክበር ይጠበቃል። አይዞህ፣ ሁሉም ነገር ያልፋል። ከእሷ ጋር ያለውን ነገር ደግሞ እጨርሳለሁ። ግን ማወቅ ያለብህ አሁን እሷም ተጎድታለች። በስፋት ማድረግ ያለብኝን ነገር እኔ በቻልኩት አቅም አደርጋለሁ። ይገባኛል። ሁለታችሁም ያላችሁበት ስሜት ባይዘው ይከባድ ይገባኛል። ለእሷም ግን ጊዜ ሰጥተን ራሷን እንድታዳምጥ ማድረግ ያለብንን ነገሮች እስከማድረግ ጊዜ ሰጥተናል ትንሽ። ምክንያቱም እሷም አሁን ያለችበት ሁኔታ ከባድ እና ግን የኔ ድርሻ ምንድን ነው ያለው? ምንድን ነው የበደሉ? የመጣውን የተፈጠረውን ነገር እኮ አብረን መፍትሄ ማበጀት እንችላለን አይደል? እንደዚህ መሆኗ መፍትሄ ያመጣል? እኔ አመት ስራ ፈቃድ ጠይቄ እረፍት ወጥቼ የእሷን ጉዳይ እላይና ታች እውነቷን ፍለጋ እየዳከርኩ ነው። ቢያንስ እሱ እንኳን ልትረዳኝ ፈቃደኛ አይደለች። እኔ ያለውን ነገር እጨርሰዋለሁ። በእውነት አንተም ይሄን መጎዳት የለም። በቃ ለራስን ጊዜ ስጥ። እሷም ደግሞ እራሷን እንድታዳምጥ። እኔ አሁን ራሷ አንድ ላይ ብትሆኑ ደስታዬን አልችለውም። ማወቅ ያለብን ገብቶሃል አይደለ? እኔ አንድ ላይ እንድትሆኑ ነው የምፈልገው። በቃ አንድ ላይ አላማችሁ እንድትማሩ ያሰባችሁት እንዲሳካላችሁ በቃ አብራችሁ ሳያችሁ ደስ ይላል።
ግን በቃ ማድረግ የምችለውን ነገር ሁሉ አደርጋለሁ። አንተ ግን ታደርጋለህ። አምናለሁ። ምትችል ችግር የለም። ብትችል ስልክ እንደቀየረች አውቃለሁ። ስልኳን ትስጠኝና ላውራ። እሱንም እምቢ ካለች ለአንድ ደቂቃ ብቻ ልታናግረኝ አልባል። በጣም አመሰግናለሁ። ኧረ ምንም ችግር የለም ጆሲ፣ ግዴታዬ እኮ ነው። ይሄ ባይዘው ለእኔ እንደ ትልቅ ፌቨር ነው። ኧረ ግዴታዬ ነው። አሁን እሷ ጊዜ ስለሚያስፈልጋት ብዬ ነው እንጂ አወራታለሁ። ግዴታዬ ነው ይሄ ማድረግ። ስለዚህ አንተ ደግሞ አይዞህ፣ እውነት አይክፋ እና ይህን ግዴታ እኔ አላውቅም ብቻ ምን እንዳልኩ እውነት። ስለዚህ አንተ እንደዚህ መሆን አይጠበቅብንም። ገብቶሃል አይደለም? ስለዚህ እኔ ያለውን ነገር እጨርሳለሁ፣ የምችለውን ሁሉ አደርጋለሁ፣ ቃል እገባልሃለሁ። በእውነት